ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ እናንተ ተመልሻለሁ ማለት ነው። ፋሚሊዎቼ አብዛኞቻችሁ በጣም ብቻ ምን እንደምላችሁ አላቅም የደበራችሁ ያዘናችሁ ምናምን አላችሁ። በቃ ለሄርሜላ ስሜት ስላለኝ ነው ያን ፋይል እስካሁን ያላወጣሁት ሄርሜላ ላይፏ ስለሚያሳዝነኝ ነው ምናምን ብዬ በጣም ብዙ ነገር አውርቼ እናንተንም እንትን ለማለት ሞክሬ ነበረ። አብዛኞቻችሁ ደስተኛ አይደላችሁም፣ በዮቻችሁም እንደዛው። ዛሬ ግን የመጣሁት ፋሚሊዎቼ እሱም በፋይሉ በኩል በጣም እያስጨነቀኝና ነገሮችን በምን መልኩ ማድረግ እንዳለብኝ ሁላ ግራ እስኪገባኝ ድረስ እንትን ስላለኝ ነው እየጠፋውም ያለሁት። በሁለተኛ ደረጃ ደግሞ አብርሃምም ሄርሜላም አሁን ላይ በጣም ሁላችሁም እንደምታውቁት ነው። በቃ ሁላችሁም እያያችሁ ያላችሁ ነገር ነው። በባለፈው ቪዲዮ በጣም ብዙ ለማለት ፈልጌ ነበረ። ዛሬ ግን እሷ ምን ፈልጋ ይሁን ምን አደርጋለሁ ብላ አስባ ይሁን አላቅም ካላገኘው ብላ በጣም ብዙ ተጨቃጭቀ ነው ዛሬም ለመገናኘት ማለት ነው እኔ የመጣሁት። በቃ እኔ ቀጥሬያት ምንድነው ማውራት የምትፈልገው ምንድነው ማለት የምትፈልገው የሚለውን ነገር ለመጠየቅ ነው ዛሬ እኔ እሷ ጋር የመጣሁት። ምክንያቱም እኔ ዛሬ ለሄርሜላ ስሜት አለኝ ወይ ደግሞ ሄርሜላን አፍቅራታለሁ ስላልኩኝ ወደ ሌላ መስመር ነገሩን ልትወስደው ወይ ደግሞ እሷ ከዚህ በፊት አድርገው የነበረው ነገር በእሷ ሲሆን ምን ያህል እንደሚያም የተሰማት ወይ ደግሞ የሆነ ነገር እንትን ያላት ይመስላል። ምክንያቱም በጣም ለመገናኘት የነበራት ነገር በጣም ሀይ ነበር። ስትደውል 24 ሰዓት ስትጨቃጨቅ ምናምን የነበረውና ለምን አላገኛትም ብዬ ነው ዛሬም ወደ እናንተ በእናንተ ፊት የመጣሁት። እንደዛውም በዛው ልክ የሄርሜላ የቀድሞ ፍቅረኛ የነበረው ልጅ ብዬ የሚያመጣሁት ልጅ ባለፈው በቃ አለ አይደል ምን ተብሎ የሚነገረው ዝም ብሎ ማየት የሆነ ዝም ብሎ ስቃይ የሆነ ነገር ማለት ነው። በቃ ፍቅር ዝም ብሎ ስቃይ ነው የሚባለው ነገር እኔ በሱም እያየሁት ነው የነበረው። እኔም ተጎድቼበታለሁ። አብርሃም ወደዋለሁ ለአብርሃም ስሜት አለኝ ብላ ከዚህ ፊት በጣም ብዙ ነገሮችን አድርጋ በጣም ብዙ መስዋዕትነት ከፍላ እሱ ማግኘት እንደማችል ስታውቅና እኔም ሌሎች ነገሮችን ሳሳያት ሄርሜላ ጋር የነበሩትን ነገሮች ከዚህ ሰው ጋር መቀጠል የለብኝ ወይ ደግሞ ይሄን ሰው በዚህ ልክ መውደድ የለብኝ የሚለውን ነገር ራስሽ ጭንቅላትሽን አስተውለሽ አመዛዝነሽ እንድታቆሚ ነው ብዬ ባሳያት ነገር ብቻ ትንሽ ጋብ ብሎ ነበር። ከፋሚሊም ጋር በተያያዙ ነገሮች ኤቭሪቲንግ አብርሃም አሁን ላይ የሚያደርጋቸው ነገሮች በጣም የሚያስጠሉ ስለሆኑ ማለት ነውና ለህፃኑና ለሩታ አይደለም እያሰብክ ያለው ሄርሜላን ስለምትወዳት ለሄርሜላ ስለምትጨነቅ ነው ያንን ፋይል ያላወጣው ወደሚል ነገርም እየገባች ነውና እኔ ምን ብዬ እንደማስረዳችሁ ለሷ ምን ብዬ እንደምነግራት አላቅም። እኔ በህፃን ልጅ ምክንያት ከዚህ በፊት ተናግሬያለሁ። ሙሉ መርከብ ሰውም ድኗል አይደለም አንድና ሁለት ሰው። ምክንያቱም ለአንድ ነፍስ ሲባል በጣም ብዙ ነገሮችን እናደርጋለን። ምንም የማያውቅ እንትና አብርሃም አጠፋ ሄርሜላ አጠፋች ተብሎ ምንም የማያውቅ ህፃን ልጅ መጎዳት የለበትም ብዬ ስላሰብኩኝ እንጂ እኔ ለሄርሜላ ለየት ያለ ስሜት ስላለኝ ሄርሜላን ስለወደድኳት ለሄርሜላ ስል ብቻ ያንን ፋይል ያላወጣሁት እና ሄርሜላን ፍቅረኛ እዚህ ጋር ሩታን ህፃኑን ልጅ የመጉዳት ሀሳብ የለኝም። ለዛ ነው በቃ ያን ፋይል ወጣ ማለት አብርሃምና ሩታ ተለያይተው የየራሳቸውን ህይወት ኖሩ ማለት ህፃኑ ወይ ያለ አባት ወይ ያለ እናት ያድጋል። የሄርሜላን ፍቅረኛ እንደዛው በዛው ልክ ሌላ ሙድ ውስጥ ይገባል ማለት ነው። ስለዚህ እኔ ፋሚሊዎቼ እየተናገርኩ እስካሁንም ነገር እየጮህኩ ያለሁት ለሄርሜላ ስሜት ስላለኝ ብቻ ሳይሆን ህፃኑም ልጅ ስለሚያሳስበኝ የሩታ የራስነት ጊዜም በዚህ መልኩ ማለቁ በጣም ስለሚያሳዝነኝ ነውና እንግዲህ እሷን መታለች እያየዋት ነው። ነገሮቹን በምን መልኩ መቀጠል እንዳለብኝ አላቅም። እሷ ትናንትናና ዛሬ ሄርሜላን አፈቅራታለሁ ስላልኩኝ ብቻ ነው ዛሬ ካላገኘው ይሄ ሁሉ ጊዜ ሳታገኘኝና በቃ የማግኘት ፍላጎትም ሳይኖራት አይደለም ሳታገኘኝ ፍላጎትም ምንም ሳይኖራት ከርማ ድንገት እኔ ሄርሜላን አፈቅራታለሁ ወይም ለሄርሜላ ስሜት ስላለኝ ነው ያንን ደብዳቤ ያንን ፋይል ያላወጣሁት ብዬ ስናገር ይሄው ለቀን ሲጨቀጨቅ ነበርና አሁን መታለች። እንግዲህ ምን እንደምትል በእናንተ ፊት መስማት አለባችሁ ብዬ ስላሰብኩኝ ነው። ሰላም ነሽ? እንዴት ነህ? ሰላም ነው አለሁ አለኔ በፋሚሊ ፊት ነው በደንብ ሰላም ብያችሁ። እሺ ሰላም የታዲም የኔ ቤተሰቦች እንዴት ናችሁ? የሁላችንም ቤተሰቦች እንዴት ናችሁ? ሰሞኑ በራሴም ያው ጠፍቻለሁኝና ዛሬ
እንግዲህ አንዳንድ ሰዎች እያደረጉ ያሉት ነገር ትክክል መስሎ ስላልተሰማኝ ለመጠየቅ ነው የመጣሁትና በእናንተ ፊት የሚለኝን እንሰማለን። ምንድነው እኔ ምን የምለው ነገር የለም። እኔ ያልኩትን ፋሚሊያንስ በሙሉ ሰምተውታል። አይ ነው እኔ ማወቅ ፈልጋለሁ። በነገራችን ላይ ይኸውልህ ታዲ ማለት በመጀመሪያ ደረጃ ደህና ነህ? ከቡስፋ ምን ነው የምሬን ነው። ደህና ነህ? ደህና ነኝ። አንድ ጤነኛ ወይ ደግሞ ደህና የሚባል ሰው የሚያደርገውን ነገር ነው እያደረክ ያለው? አይ ከዚህ በፊት አንቺ ነገሮችን በዚህ መልኩ ስታስኬጂ ጤነኛ ነሽ ደህና ነሽ ስትባይ ደህና ነኝ ብለሽ ነበር አይደል? በቃ እኔም ደህና ነኝ። እሺ እኔ ያኔ ላይ ስህተት እየሰራው እንደነበረ እኔ ትክክል እንዳልነበርኩኝ ታውቃለህ? በደንብ እና አሁን አንተ ትክክል ነህ ማለት ነው? አንቺ ባለ ትዳር ነው ያፈቀርሽ? አንተስ ባለ ትዳር ያፈቀረኝ ሴት አይደል እንደፈቀርከው? አፈቀርኩ ግን አይደለም። ቆይ የምር ማለት ነው አይደለም። ቆይ ስማኝ አንድ ጊዜ አንድ ነገር ልጠይቅ። አታፍርም ግን የሆነት አንተ ሄርሜላን አፈቀርኳት ስትል? ለምንድነው ማፍረው? ለምንድነው ታፍረው? ፍቅር እኮ ጠይቆ ወይም አስፈቅዶ የሚመጣ ነገር አይደለም። አንደኛ፣ ሁለተኛ ነገር ደግሞ እኔ አፈቀርኳት የሷም ህይወት ስለማያስደስተኝ ነው። እሷም ወይ በቅምጥ ወይ በውሽማነት በሚባሉ ደረጃዎች እሷን እዛ ቦታ ለማየትም ማግኘትም ስለማልፈልግ ስለማስፈቅዳለሁ ለምትላት ልጅ የምትናገረውን ራሱ ወቅ ማለት ያስጠላል። ባንታ ፍንደዘ እኮ ታዲያ እኔ እኮ እሱንም ስለማላስብ ነው። እሱንም በነገራችን ላይ ፋሚሊ ላንተም ለነሱም ማለት የምፈልገው ነገር ቢኖር አንተ ሄርሜላ ማፍቀረ በጣም ጥሩ ነገር ነው። ምክንያቱም ካብርሽ ህይወት እስኪያስወጣት አንተ አፍቅርሃት የለ እኔም እሱን ነው አሁን ሀሳብ ሙሉ በሙሉ ሀሳቤ። እኔ በጣም እየገረመኝ ያለው ፍቅር በቃ ቀልድ ነው ቃቃጫታ ነው። ስሚ እዚህ ጋር ህፃን ልጅ አለ ወይ ያለናት ወይ ያለአባት እንዲያድግ ማይፈልግ። አሁን አንቺ ነገሩን እየሰርሽ ያለሽው ያን ፋይል ያልሰጣሃት ሄርሜላን ስለምታፈቅራትና ሄርሜላን ስለምትወዳት ወይ ደግሞ ለሄርሜላ ስሚሳል ሄርሜላ እንዳትጎዳ ስለፈራ ብቻ ነው አልክ ራስህ ነው ያልከው አይደለም። አንቺ ሀሳብ ስለገባኝ ነው በደንብ ስለተረዳሁሽ ነው። ከዛ እኔ ደግሞ በህፃን ልጅ ምክንያት አይደለም 2 እና 3 ነፍስ በጣም ብዙ ሰው ሊማር ይችላል በአንድ ህፃን ልጅ ምንም በማያውቅ ነው ወረቀት ስለሆነ ማለት ነው። እንኳን አንተ ማለት ነው ሄርሜላን ወደ ህይወቱ ያመጣት አቤልና ብሩክም ማስወጣት አልቻሉ። ለምን እዚህ ጋር ፋሚሊ ለናንተም ለታዲ መናገር የምፈልገው ነገር ቢኖር አብርሽ ሄርሜላን ስለሚፈልጋት እንጂ ስለምፈልገው አይደለም። በዚህ ልክ የሆኑም በቃ እየተፈጠረ ያለው ነገር ምክንያቱም የትኛውም ሰው ለማይፈልገው ነገር መግፋት እስካለበት ጥግ ድረስ ይገፋል። አንተ ደግሞ ሄርሜላን የምታፈቅራት ከሆነ ለሷ መሄድ እስካለበት ርቀት ድረስ ሂድና እኔ የምፈልገውም እዚህ ጋር የሩታ ህይወት እንዲስተካከል ነው። ልጇን ያላባት እንዳታሳድግ ራሷም ያለባል እንዳትቀር። ሲቀጥል ደግሞ ይሄ ባል ተብሎ ላይጠቅማትም ይችላል። ምናልባት ደግሞ የምርም ማለት ነው ሄርሜላ ከህይወቷ እያስወጣችላት ከሆነና የምታስወጣላት ከሆነ አንተ ባገባባቸውም ጥሩ ነው። ግን አንተ አታፍርም ማለት እኔ የምር በጣም ብዙ ጊዜ በጣም ብዙ ቻናል ላይ ማለት ነው እንደሰማችሁት ለኔ ያለው ስሜት እንዳለ ሲቀጥል ደግሞ መጀመሪያ ላይ ማለት ነው የተናገረው ፋይል ምናምን እያለ አብርሽንም እስከ ማስፈራራት እየዛተ የደረሰው እኔ ወደሱ እንድመለስ እንደነበረ እኔ እማቀው ማለት ነው። እና አሁን ላይ ደግሞ በጣም የሚያስቅ ነገር ነው ብቻ የሚሰማው የሚታየው ማለት ነው። አሁን ላይ ደግሞ ሄርሜላን ስለማፈቅራት ነው ሄርሜላን አፈቅራታለሁ ብቻ አላቅም። እኔ ለሄርሜላ ስሜት አለኝ በቃ ሄርሜላ ደስ ስለምትለኝ እንደዚህ ሆንክ ያለው ለዛ ነው። ራስህን ጥለ የምሬ ነው ግን ራስህን ቼክ አድርጋል ራስህን ጥለ በዚህ ልክ ተጎሰቋቁለ ምናምን ሄርሜላን ስለማፈቅራት ነው ልትል ነው። የትኛውም የሰው ልጅ መጀመሪያ ለራሱ ነው የሚሆነው። ቀድመ ለራስህ ኩን እሺ። አንተ የአብርሽን የሩታን ህይወት አስተካክላለሁ ወይ ደግሞ ለሩታ ለተወለደው ልጅ አስባለሁ ከማለት በፊት ቀድመ የራስን ህይወት አስተካክል፣ ራስህን ምራ። የትኛውም ሰው ለራሱ ነው መጀመሪያ ላይ የሚሆነው። ከዛ በኋላ አንተ ለሌሎች ሰዎች ማሰብ ካለብህም የሆነ ነገር ማድረግ ካለብህም ታደርጋለህ። መኖርም መጀመሪያ ለራስ ነው። ከፋሚሊም በፊት አንተ ነህ ለራስህ መኖር ያለብህ አይደለም ትላንትና ሚዲያ ላይ ለምታቃት ለሄርሜላ ይቅርና ማለት ነውና ለሩታ ልጅ አስባለሁ የሆነ ነገር ከምትል ማለት ነው ችግሮችን ከምታሰፋ ሌላ ነገር ይዘ ከምትመጣ ያለብህን ነገር ቀድመ የራስህን ቀንስ። ፋይል የሆነ ነገር ያልክ ነገሩን ከምታሰፋው ፋይሉ የአብርሽን ህይወት የሚያበላሽ አይደለ የሄርሜላን ህይወት የሚያበላሽ አይደለ አጥፎ ከጅለ የእውነት የምታስብላቸው ከሆነ ማለት ነው አስመስለ እዚህ ጋር መታ ሄርሜላን ወዳታለሁ ሄርሜላን ስለማፈቅራት ነው ማይሆንና ማይመስል ነገር ለምን ታወራለህ? ቀድመህ የራስህን ህይወት አስተካክል። መጀመሪያ መኖር ለራስ ነው። በዚህ ልክ ራስህ ተጎስቋቅ ላይ የሆነ ነገር ሆነ ሄርሜላን አፈቅራታለሁ አትበል። ይኸውልህ አንድ ነገር ልንገርህ፣ ስማኝ አንድ ነገር ልንገርህ
ዛሬ የሆነ ነገር በተፈጠረ ሰዓት ለምን ትመጪያለሽ? ይኸውልህ ስማኝ፣ እኔ አንድ ነገር ልንገር። እኔ አጠገብ ያለኸው አንተን ነው ሙቀስም መናገርም ማስቆምም የምችለው ያ ነገር ስለሚሰማኝ ነው። እኔ ድጋሚ ሲጀምር ካንተ ጋር ማወራበት ምክንያት የለም። ለምን እንደሆነ ታውቃለህ አይደል? አዎ እኔ አይመለከተኝም፣ ግን ቀድመህ ለራስህ ኩን። እስኪ ሰው የሚልህን ስማ። የምር እስኪ ቀድመህ ለራስህ የራሴን ውሳኔ ነው እሱ። ይኸውልህ አሁንም ደግሜ ልንገርህ፣ እኔ ስላንተ አይመለከተኝም። አይደለም ሄርሜላ ማፍቀር እንደውም ጥሩ ነው ፋሚሊ ቢገላግለን ከአብርሽ ህይወቱን ልቅ አድርጎ ወስዷት ማለት ነው። እና በሆነ እኔ ደስ ነው የሷም ህይወት አደጋ ላይ ነው ስለማስብ ነው። እና ብሩክም አቤል ምናምን የምትያቸው በሙሉ አብርሃም በእነሱ ጭንቅላት እየተመራ ያለ በግን አርጌ ያሰብኩት ነው በቃ። ምክንያቱም እነሱ የሚፈልጉትን ነገር እያደረገ እነሱ የሚሉትን ነገር እያደረገ ይሄው ከልጁም ከሚስቱም ሳይሆን ከሚለውም ሰው ከሄርሜላም ሳይሆን በቃ ውጥንቅጡ የወጣ ላይፍ እየኖረ ያለ ሰው እኔ ከሄርሜላም እንደማይሆን በጣም ሙሉ በሙሉ እርግጠኛ ስለሆንኩኝ ነው ይሄን የምናገረው። ፋሚሊ እኔ በእናንተ ፊት መናገር የምፈልገው ነገር ቢኖር ለታዲ የመጣውበት ዋነኛ ሀሳብ ብሩክም አቤልም እዩም ማናቸውም የሚሆኑ ችግር ፈጣሪ የሚባሉ ሰዎች እነሱ ናቸው ችግር እየፈጠሩ ያሉት። እነሱ ማስቆም ስንችል የአብርሽ ህይወት ይስተካከላል። ሶ አንተ የምታደርገውን ነገር አቁም። የሱ ህይወት እንዲስተካከል የምትፈልግ ከሆነ ሄርሜላን አፈቅራታለሁ እንደዚህ ነው እንደዚህ ከምትል ሂድና ቀጥታ እሷን ማስቆም የምትችል ከሆነ አድርገው እንጂ ሌላ ነገር አታውራ። ሲቀጥል ደግሞ ነገ ይኸውልህ ነገ ላይ እንደኔ ትንሽ ነገር አይደለም ብዙ ዋጋ ተከፍሎለት ነው የትኛውም ነገር የሚቆመው አይደለም። እሺ ፍቅር ነው ገባን ተረዳን። ግን ይኸውልህ ፍቅር ነው ብለህ ካሰብክ ማለት ነው መሄድ እስከምትችለው ርቀት ድረስ ሂድ። ሲቀጥል ደግሞ ማለት ነው ነገ ላይ የምታፍርበትን ነገ ላይ ለምን እንደዚህ አደረኩኝ፣ ለምን እንደዚህ አልኩኝ፣ ለምን እንደዚህ አወራሁኝ፣ እንዲህ ተባልኩኝ፣ እንዲሆንኩኝ፣ እንዲያጣሁኝ የምትልበትን ነገር አትስራ። ቆም ብለህ አስብ። ሲቀጥል ደግሞ ደግሜ ልንገርህ መኖር ለራስ ነው መጀመሪያ ቀድመ ማለት ነው። ለራስህ ካስብ ለራስህ ኑር። ከዛ በኋላ ሄርሜላና ፍቅራታለሁ ለሩታ ልጅ አስባለሁ ለሩታ አስባለሁ ትላለህ። ማናችሁም ሲጀመር ለማናቸውም አትጠቅሙ። ወጣችሁ የሆነ ነገር ማውራት ወጣችሁ የሆነ ነገር መጨመር እንዲህ አዲስ ሀሳብ ማምጣት እንጂ የተለየ አዲስ ነገር የምታመጡት ምንም ነገር የለም። እና አሁንም ደግሜ ልንገርህ ነገ ላይ የምትጸጸትበትና የምታፍርበት ነገር አታድርግ። እኔ አገባኝም አላገባኝም ማንንም እየጎዳውም እየነካውም አይደለም። ይሄንን ላስታውስ እኮ ታዲያ አንቺ ለኔ አታስቢልኝ እኮ ነው። እኔ ምን አገባኝ ስለአንተ እንደፈለክ የሆነበትን መግባት ትችላለህ። ግን የምታደርገው ነገር በጣም የቀሽም ስራ ነው እየሰራክ ያለው። እሺ በርታ። እንደዛ ከሆነ ግን ደግሜ ልንገርህ መኖር መጀመሪያ ለራስ ነው። ለራስህ ኩን። እሺ ፋሚሊያንስ እንዴት ነው ነገር? እኔ ምንም እየገባኝ አይደለም የሚደረገውም ነገር የሆነ ያለውም ነገር እንጃ ምንድነው? በጣም ነው ግራ ይገባኛል። ምክንያቱም እኔ ለራሴ ትክክል ነኝ ብዬ ስለማስብ ነው። ትክክል ነው እያረኩ ያለሁት። ምክንያቱም ሄርሜላን ከአብርሃም ህይወት ማውጣት በጣም ትልቅ ስራ ነው። በጣም ትልቅም ነገር ነው። ሄርሜላን ከአብርሃም ህይወት አወጣዋት ማለት እዛ ጋር ሊፈጠር የሚችለው ነገር መገመት አያቅታችሁ። በቃ አብርሃም ወደ ነበረበት ሰላማዊ ኑሮ በስርዓት ኑሮ መመለስ ይችላል። በቃ እርግጥ ነው ጭንቅላቱን የሚሰራ ቢሆንና ጭንቅላቱን ቢያሰራው አሁንም መመለስ ይችላል። ግን እሱ የሚመራው በነብሩክ በነአቤላ ምናምን ባልኳቸው ልጆች ስለሆነ ይሄ ልጅ ሄርሜላን ግዴታ ከህይወቱ መውጣት ስላለበት ግዴታ ማለት ነው ሄርሜላን ከህይወቱ መውጣት አለብኝ ብዬ ስላሰብኩኝ ነው እኔ ሄርሜላ ስሜት እንዳለኝና እንደማፈቅራት የተናገርኩ። ስለዚህ ይሄን ነገር ያው ፍቅር ደግሞ ኦኬ ጊዜ ይፈልጋል ወይ ደግሞ መስዋዕትነት ያስከፍል ይችላል። የትኛውንም አይነት መስዋዕትነት ከፍዬ እኔ አብርሃምና ሩታን ወደ አንድ እንዲመለሱ ካደረኩኝ እኔም ሄርሜላን እጅ ውስጥ ካስገባው ከዚህ ውጪ ሌላ ምንም የምፈልገው ነገር የለም ብዬ ስለማስብና አላማዬም እሱ ስለሆነ ነው በዚህ መልኩ የመጣሁት። እኔ ማንም ምንም ቢለኝ ምንም የትኛውም ሰው ሊያስቆመኝ አይችልም። በቃ በጣም ብዙ ነገር እየተናገረ ሌላም ሰው አለ። እሷም እንዳያችሁት በጣም ብዙ ነገር ስትናገር ነበርና እኔ ምን እንደማ ያላቅም። ፋሚሊያንስ እናንተም ሀሳባችሁን አስተያየታችሁን በኮሜንት አሳውቁኝ። በቀጣይ ቪዲዮ እንገናኛለን። ለዛሬ ነበረኝን እዚህ ጋር አበቃለሁ።